ነበረኝ አለ ያምጡት እንዴ ቁጭ ለማለት እሺ እሺ መቲ የታለ ላላችሁ መቲ አለ እየተቆጣጠረ ነው እየዞረ እያንዳንዷን ነገር እየተቆጣጠረ ነው እያየ ነው እየተንጎራደደ ነው እና ስልክ ማን ያነሳው የት እየደወለ ነው እንዴ ስልክ ቀይሬ ነው ብራዘሮች ያው እየተደወለ እያቋረጠብኝ ስለሆነ ስልክ ቀይሬባችሁ ነው እንዳደነግጡ አሁን አይደወልም ተዘብቴ ላይ የምገባበትን ስታንዱን ይዘሽ ነው እሺ እሱን አወርደሽ እንትኑ ይዘሽ ነው ሼር ኮፒ ሊንክ እያደረጋችሁ ብራዘሮቼ ያው በሰዓታችን የገባነው 8 ሰዓት ነው የገባነው 8 ሰዓት ብለናል እያንዳንዷ ነገር እንድታየው ነው አዘጋይተን ጠዋት ምናምን እንትን ማለት እንችል ነበር ግን እያንዳንዷን እንቅስቃሴዎችን እንድታየው ነው ያው መቲ እንዴት እንደሚቆጣጠር የተንጎባለለ እዚህ ጋር ቁጥር እንዳይታይ እየተጠነቀቅን ነው ግን ዩቲዩባችንን ሁላችሁም ሰብስክራይብ ታደርጉልን እያንዳንዷን ቁጥር ማሳየት እንችላለን ሼር ያደርጋል ሄሎ ዳይቭ ኧረ ቀሪ ቁጥር የለም ወይ ዳይቭ የት አሳይቻለሁ እንዴ የት ኧረ አይደለም ግቢ ውስጥ ነው ትዝብት ጋር ናት ትዝብት ይዛ ትመጣለች እዛ ቤት ይዘው ይመጣል እሺ ቶሎ በሉ እና እኔ እዚህ ጋር ቁጭ ልበልና አዲስ አበባ ነን የት ናችሁ አምባሽ አዲስ አበባ መምጣት እንፈልጉ ሰዎች ቅርብ አካባቢ ያላችሁ ደውሉልኝ እዚህ ጋር አሁን መደወል ትችላላችሁ ቅድም አትደውሉ እያልኳችሁ ነበረ አሁን መደወል ትችላላችሁ ያው ስልኩን ስለቀየርኩት አሁን መደወል ይቻላል ግን እንደዚህ ቦል ይሻላል በደንብ እንዲታያችሁ እንዲህ ቦል ይሻላል ትክክል በጣም እንትን እያለን ነው በጣም እንትን መብራት የለብንም እንጂ ጠዋት ነበረ መንገባው አሁን በጣም ቢገርም ትልቅ ፓወር ባንክ ገዝተን ስልክ ቻርጅ እያደረግን ነው እንትን ምንለው አሁን መደወል ትችላላችሁ መምጣት የምትፈልጉ ሰዎች ካላችሁ ደውሉልኝ በ22 28 79 49 ላይ ደውሉልኝ ቦታውን ነግራችኋለሁ የቆረጣችሁ ሰዎች ብቻ እያንዳንዱ ሰው በጥንቃቄ እየታየ ነው ድገመን እስቲ መኪናዋን ድገመን የምትሉ ሰዎች ካላችሁ ደግሞ አንዳንድ ቁጥር ጻፉልኝ እስቲ መኪናዋን ድገመን የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉ አንዴ ለአንዴና ለመጨረሻ እስቲ ድገመን በሉኝ እስቲ ድገመን መኪናዋን አንዳንድ ቁጥር ጻፉልኝ ድገመን እሺ ደግማለሁ በነገራችን ላይ ሁላችሁም እዚህ ጋር 200 ምናምናችሁ ሰዎች ሰብስክራይብ ብታረጉልኝ ዩቲዩብ ይከፍታል እያንዳንዷን ቁጥር ማሳይ ይችላል ማን ነው ደግሞ እዛ ጋር የቆመው እናንተ መኪናው ጋር ማን ነው የቆመው አትደገፍ በሉት ብራዘር አትደገፍ በሉት
ብራዘር አትደገፍ በሉት። ብራዘር አትደገፍ። እሺ ይከፈት እንዴ? ታጥባ ተቀሽራ ተዘጋጅቶላችኋል። ሁሉ ነገር ታጥባ ተቀሽራ ይኸው አምሮባት እኛም ፏ ብለን ተገኝተናል። መልካም እድል ለሁላችሁ። ማን ይወስዳት ይሆን? በጉጉት እየጠበቅን ነው። ሄሎ ወይ እግዚአብሔር ያቅላችኋል። እንግዲህ እግዚአብሔር ይመስገን። አሳያቸው በደንብ የኔ ነች እየተባለ ነው። የማትሆን እቺ መኪና ያው ማን ይሁን ባለ እድል ፉል ነው ነዳጅ ፉል ነው እየተባለ ነው። እንግዲህ እድል ነው። እድላት አይ መልካም እድል ብራዘር፣ መልካም እድል። እሺ ወንድሜ፣ የኔ ነው እየተባለ ነው። መልካም እድል ይሁንላችሁ ሁላችሁ። አንተ እንትን ነው ቆይቷል። ውሃ ይሄ ወጣቷል። ውሃ እኮ ነው። በጣም የሚገርመው ነገር ይሄ እንትኑ ማለት ነው። ይሄ እንትኑ በጣም የሚገርም በጣም እንትን ነው። እኔ ስገዛው በጣም ውድ ነው። አሁን ላይ በጣም እያንዳንዷ ነገር መደገፊያ መቀመጫዎች ይሄው እንደምታያት ፏ ብላለች። ስሟ ይመኙሻል ነው። ይመኙሻል ቤት ያገኙሻል። በህልሜ አይቻታለሁ የሚልም አለ። ይመኙሻል ነው ቤት ያገኙሻል። ተሰናርታለች። ሁሉ ነገር አልቋል። እሺ ብራዘሮቼ ሁሉ ነገር አልቋል። አሁን ከጠገባችሁ ደግሞ ወደ ውስጥ ግባ በሉኝ። ሁላችሁም ይሄ 100 እዚህ ጋር ያላችሁ ጠቅላላ 300ዎቹም ባዮ ላይ ሰብስክራይብ ብታረጉኝ ዩቲዩብ መክፈት እችላለሁ ወይ? አቤት ብራዘር አቤት አለን። እግዚአብሔር ይመስገን። የት ነው መጣል? አዲስ አበባ እናንተ? ብራዘሮቼ እዚህ ጋር ሁላችሁም 300ዎቹም ሰዎች 300ዎቹም ሰዎች ሰብስክራይብ ብታደርጉ እዚህ ባዮ ላይ አለ ሰብስክራይብ ብታደርጉ ላይቫችንን መክፈት እንችላለን። አረ ይሄን ጩጬ ዞር አድርጉ። ሄሎ አረ አልተቋረጠም። ስልክ እየገባብኝ አስቸገረኝ። በሌላ ስልክ ገብቻለሁ። እዛው አይፎን አርግቼው ቀይሬዋለሁ ማለት እዛው እኔ ላይ ገባ። ላይቭ ላይ ነው። አሁን 300 ምናምን ሰው አለ። ገባ ክፍት ነው። ምኑ ቲክቶክ ዩቲዩብ እስካሁን አልከፈተልንም። ያው 1000 ምናምን አልገባም። አስገቡኝ እያልኩ ነው። ከገባ ያገባ እንከፍታለን። እሺ ወንድሜ እየገባብኝ እንዳይዘጋብኝ። አይ መረበሽ ሳይሆን ስለሚዘጋብኝ ነው። ጻዲ ካሳየው ይዘጋብኛል። እና ቤተሰቦቼ እስኪ የት ይገባል? ጅጅጋ ይገባል ሰምቻለሁ።
ኦኬ ጎንደር ወሎ አሳጠብናት እኮ እዚህ አላየህም እንዴ ምን እንዳስመሰልናልሽ እያሳጠብን ሁሉ እያሳየው ነበረ ሐዋሳ ወሎ አቤት አቤት አንተ ወሎ ይበዛል እንዴ አዲስ አበባ ሸገር ዱባይ አቤት አቤት ደሴ ጭሮ አቤት ሙገር አፋር አዲስ አበባ ጅማ ወሎ ዱከም አቤት አቤት ናዝሬት ወልዲያ ሆሳና ማለት አዳማ ብዙ ነው መሰለኝ አዳማ ብዙ ነው ወረታ ጀርመን ኦኬ ደጀን ሐዋሳ ጎጃም መጥቷል አብዱልዳይም ይኸውላችሁ አብዱልዳይምም ከች ብሏል አብዱልዳይምም አስተካክሉ ወንበር ፈልጉና አስተካክሉ ቶሎ በሉ ያው እዛ ጋር ምናምን ቶሎ ማለቅ አለበት ቶሎ በል አስተካክሉ እሺ ዳይብ ላይ እየታየን ምን ትላችኋል ደስ በጣም የምንወዳችሁ የምናከብራችሁ ቤተሰቦቻችን ዛሬ ቀን ስንደርስ በታላቅ ክብርና በታላቅ ደስታ ተሰምቶናልና ክብሩ ደግሞ ለእናንተ ነው። አብራችሁ ታፕታፕ ኮፒ ሊንክ ስታደርጉ የነበራችሁ ስታበረታቱን የነበራችሁ የሞራል ደጀን የሆናችሁ ሁላችሁ ከልብ እናመሰግናለን። ግን ምን ትላችኋለህ? እንደዚህ ውሸት ነው ሸዋሸዋ ስታረጉን ነው ምናምን ስራችን ላይ እንጀራችን ላይ አሸዋ ሲበትኑ የነበሩ ሰዎች ምን ትላችኋለህ? ልቦና ይስጣችሁ ቤተሰቦቻችን ልቦና ይስጣችሁ። እኛ አምባሽ ሆነ ዳይብ በበጎ አድራጎት ስራ ነው የመጣነው እንጂ በሌላ ሸዋሸዋ ነገር መተን አናውቅም። በበጎ አድራጎት ስራ ከካሜራ ጀርባ ከካሜራ በጣም እልፍ ለቁጥር የሚከብዱ ስራዎች ሰርተናል። እናቶች ከማሳተፍ መስጊድ ከማስዋብ ቤተክርስቲያን ከማሰራት የተለያዩ ቤተክርስቲያኖችን በዛ ነው የምንታወቀው እንጂ ዛሬ ቃላችንን ጠብቀን ለዛሬ ቀን ደርሰናል። ክብር ይሰማል። እኛ ክብር ይሰማል። እንወዳችኋለን። ኦኬ እሳማኝ ነች እቺ የኔው እቺ ኦኬ እሷን እሷን ጭፈራ ሲጨፍር ሰላም ለእድለኛው የሚጨፈር ጭፈራ ሰላም ለእድለኛው አልባሽ የኔ በነገራችን ላይ ይችላል የኔ ስታይል እና የኔንም እያሳየው ነው። ሰላም እየወጣ ነው እንዴ ይኸውልህ ብራዘር እያንዳንዷ ነገር እየተስተካከለች ነው። የሁሉ ሰው ነው የሚያስተካክለው። የሁሉ ሰው እያስተካከለ ያለው ሁላችሁ ዩቲዩባችንን 303 ሰዎች አላችሁ። ዩቲዩባችንን በእናታችሁ ዩቲዩባችንን አንዴ ሁላችሁ ባዮ ላይ አለ ሰብስክራይብ አድርጉልን። ማለት ብዙዎቻችሁ ላይክ ነው የምታደርጉት እና ማየት ብቻ ነው። ሰብስክራይብ የሚለው ሰብስክራይብ አድርጉልን። ያን አልከፍትም እስካሁን አልከፍትም ብሎናል። ሳሰቱና ላይቭ መግባት አልቻለም እና በዛ ወልዲያ ትገባለች እያለ ነው። ኳታር አቤት ኳታር ትገባለች። ስራ ለሰሪው ሾክላጣሪው ለኛ ልኩት ብራዘሮቼ ወሎ ትገባለች እያሉ አምቦች አንድ ሰው ብቻ 30 ምናምን የቆረጠው 30 ምናምን 10 ምናምን አምቦ በጣም ብዙ ነው። አንድ ሰው ብቻ 30 40 ነው የሚቆርጠው አምቦ። ይገርማሉ አይደል? አምቦች ወለጋ ነቀም ትግራይ
ባለሮቤ ቸዋለው አዲስ አበባ እዚህ ጋር በስማ እየተጻፈ ነው። ጉራጌ ትገባለች ያው አዲስ አበባ ኮተቤዎች አሉ። መታራ ትገባለች ያው መታራ አዳማ ጅማ ግባ በሱ ከተሞችን አብብልኝ ዳይቭ ግባ ከተሞችን አብብልኝ እሺ ገባ ቦሌ አራብሳ አልቋል። ብራዘሮቼ አንዳንድ አጭበርባሪዎች እዚህ ጋር ቁጥር አለ ወይ ምናምን ስትሉን በውስጥ አለ 40 ቁጥር አለ 70 ቁጥር ብቻ ቀርታለች ንቃይ ነች ምናምን እያሉ ነው። እና ምንም አይነኛ ቁጥር የለንም። ስልክ ቁጥር ማንም ቢደውላችሁ ማንም በውስጥ ቢያናግራችሁ እኛ አይደለንም። እኛ አርብ ቀን የጨረስነው ዛሬ ማስተካከል በቃ አርብ ቀን ጨርሰን ቁጭ ብለን እሑድን እየጠበቅን ነበር። እሑድ 8 ሰዓት ይኸው ሰዓታችንን ጠብቀን ላይቭ ገብተናል። ሁላችሁም ተከታተሉ። መታራ ገባ ያላችሁ አዋሽ ሰባት ይታየኛል። አዋሽ ሰባት ይታየኛል። መቱ ይታየኛል። አዋሽ ሰባት ጎሮ፣ ባህር ዳር የት ሀገር ነው? አምባሽ አዲስ አበባ ነው ያለው። እምብርቷ ላይ አዲስ አበባ መቱ የት ሀገር የልጆች ማን ነው? እኔ ነኝ መስጠት ነው መቱ የሀገር አዋሽ ሰባት አዳማ በጣም ይለያል። በጣም ትለያላችሁ። ወሎ ኮምቦልቻ ዱባይ ይታየኛል። ወሎ ኮምቦልቻ አዳማ አዲስ አበባ ኮተቤ ፊቼ አንረሳም። አብረን ተጫውተናል። የዛን ቀን መቱ ምንድን ነው? አዲስ እናስረዳ። ምንድን ነው? ያቺ ቀን ደርሳ ነው ዛሬ። ያቺ የመኪና እቁብ ነው ዛሬ። ሊጣል ነው መኪናው፣ ሊጣል ነው፣ ሊወድቅ ነው። ዱከም ገባ እያላችሁ ብራዘሮቼ ገባ እያላችሁ ያቺ ቀን ደርሳ ነው ወዳጅ። ያቺ ቀን ስንት ምሽቶች ስንት ቀኖች የተቀመጥንባት ያቺ ቀን ደርሳ ነው ዛሬ 4.5 ሚሊዮን ብር የምታስረክባችሁ መኪና። እሺ ኮፒሊንግ ሼር ቢያንስ 2000 ሰው መምጣት አለበት። 2000 ሰው መምጣት አለበት። ሰው መካ ምድር አሁን መጣ ላይ አሁን ነው የሚጣለው አሁን ነው ደስ ታፍ የታላችሁ የምንወዳችሁ የምናከብራችሁ ቤተሰቦቻችን አብረን እነዛን ሰዓታቶች ያሳለፍን ውድ ቤተሰቦቻችን የታላችሁ አሁን መግባት ይቻላል። አሁን አይቻልም። አሁን ጥንቅቅ ብለን ጨርሰናል። 3 ቀናችን ነው ከጨረሰን። 3 ቀን ሆነን ጥንቅቅ ብለን ከጨረሰን ቁጥር ስንት የለም አባት የለም። ቀንና ሌሊት ተቀምጠን ነው ቁጥር የጨረስነው። ቀንና ሌሊት ተቀምጠን የዛ ይቻላል። ወልቂጤ የሚግባ ጅማ የሚግባ ባለ ዕድለኛውን ደስ ብሎን እየሳቅን እናስረክበዋለን። በነገራችን ላይ ቤተሰቦቻችን ቤታችሁ ቁጭ ብላችሁ ስራ ቦታ ሆናችሁ የተለያየ ቦታ ሆናችሁ ሊሆን ይችላል የምትከታተሉ። እሺ ሪአክሽናችሁን ቅረጹልን። ምናልባት ሲደርስ ያለው ስሜት ባይሳካም እንፈልጓለን። ውድ ቤተሰቦቻችን ሁላችሁ ማለት ነው ቪዲዮ እንዲቀርጻችሁ አድርጉ። ሁላችሁ ባለ ማን እንደሆነ ስለማይታወቅ የቆረጣችሁ 2500 ቤተሰብ እንዳላችሁ ማለት ነው። ቪዲዮ ራሳችሁን
እየቀረጻችሁ ምክንያቱም እንፈልጓለን። ያችን ስሜታችሁን ሪያክሽናችሁን እንፈልጓለን። ልክ ሲወጣ ያለውን ስሜት እንፈልጓለን። ቪዲዮ እንፈልጓለን። ምክንያቱም እናንተ ናችሁ የቆረጣችሁት፣ እናንተ ነው ባለቤቶቹ እናንተ ናችሁና የእናንተ ሪያክሽን እንፈልጓለን። አብራችሁን ለነበራችሁ ክብረት ይስጥልኝ። በጣም ነው መወዳችሁ ማከብራችሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን ሁላችሁ ነው። እሺ ገዛለሁ፣ ችግር የለም አባቴ እገዛለሁ። ልክ ሲወጣልህ ያለውን ስሜት ነው ምክንያቱም 2500 ሰዎች ሁላችሁም ባለ እድለኛ ልትሆኑ ስለምትችሉ ቪዲዮ ራሳችሁን መቅረጽ ነው እንከታችሁ። ሐረርጌ ጭሮ መልካም እድል ያርግልን። ታፍ እንደው ሪአክሽናችሁን ቅረጹና እንደው ማለት እንደዚህ አይነት ነገር የለም ሌላ ቦታ አልተሞከረም ማለት እኛ ደግሞ ሌላ ነገር አዳዲስ ነገር እንሞክር። ምናልባት ምን ይታወቃል፣ አንተ ሪአክሽንን እየቆረጥ ልክ ሲመታ ልክ መመታት ሲጀምር ሪአክሽንን እየቀረጣችሁ ልክ ያንተ ሲወጣ ያለው ስሜት አለ። ከቤተሰብ ጋር ሆነ ሊሆን ይችላል የምታየው ይሄን ላይቭ ስራ ቦታ ሊሆን ወይ ከጓደኞች ጋር ወይ እየጠጣህም እየበላህም ብቻ ሊሆን ይችላል። ሪአክሽናችሁ በቀርጡልን ከዛ ትልኩልናላችሁ ማለት ይሄ ለእኛ ይጠቅመናል። እንደ ትብብር ነው። ባለሩቤ መተሐራ መኪናዬን ያርጌን ጭርክ ይላል። ያርግላ አባት ያርግላ። ሐዋሳ ያርግላ። አዳማ ሀላባ አዳማ ሰዓት ይከበራል። አባት ይከበራል። መብራት ጠፍቶብን ነው በነገራችን ላይ አያችሁ። ይሄን ፓወር ባንክ ገዝተን ነው አዲስ ነው። መብራት አልመጣም ብሎ ማለት ነው። ስልካችን ከትናንትና ማታ ጀምሮ ነው እና ባትሪያችን ዘግተው ነበር። ለዛ ነው ትንሽ አረፈር ነው። ያው ቻርጅ እያደረግን እንወዳችኋለን። አብራችሁ የነበራችሁ ውድ ቤተሰቦቻችን እናከብራችኋለን፣ እንወዳችኋለን። የታለ ኧረ መቱ አሰላ አይተያ አዲስ አበባ ወሎ ኮምቦልቻ መቱ። አቤት ወሎ ኮምቦልቻ ይታየ። ኮምቦልቻ እምወዳት ሀገር ኮምቦልቻ ወሎ ሸዋሮቢት ቡንጋ ዋው ባሌ ሮቤ አሰኮ ሰንዳፋ ወሎ ኮምቦልቻ ወሎ ሸዋ መቀሌ ባሌ ደብረ ብርሃን መቱ አዳማ ዩኤስኤ ዩናይትድ ስቴትስ ኦፍ አሜሪካ ኢትዮጵያ ወሎ ኮምቦልቻ አሉ። ከካናዳ አለ። ምን ያልገባችበት አለ? አምባሽ ምክንያቱ ያልገባችበት የለም። ያልገቡበት የለም ተብሎለታል። ይሄ እዚህ ጋር ያለቀ ነው ብራዘሮቼ። መልካም ዕድል አልኳት። ትንሽ ደብቁ ነው ያለቀ ነው። እኔ እያንዳንዷን ወይ በዚህ ቪዲዮ ላንሳውና ዩቲዩብ ላይ ለለቀዋል። እያንዳንዷን ተርፋይ ቀረጽ አባታ ቪዲዮ ላይ ፎቶ ነው ኪያ ይቅረጽ። ሊቢያ ወገኖቻችን ይገርማል። ዛሬ ቀኗ ደረሰች ወላጆቼ፣ ዛሬ ቀኗ ደረሰች። በለው ወገን ይላል ኪያ። በለው ወገን ታፍ
ተፍ በነገራችን ላይ እኔ ቪዲዮ እየለቀኩ ነው እያነሳሁ ቪዲዮ እየለቀኩ ነው። እሺ አሁን ሌላ ጸግሽ ማጊዬ ማጊሻ ወለላ አዳማ አይ ቁጥር የለም ከ3 ቀን በፊት ነው ቁጥር ያለቀው። ቁጥር የለም ከ3 ቀን በፊት ነው ቁጥር ያለቀው። ከ3 ቀን በፊት ቁጥር አልቆ ተጠናቋል። ውድ ፋሚሊያን ክብር ሊሰማችሁ የኛ ቤተሰብ ትለያላችሁ፣ በጣም ትለያላችሁ። በተለይ በመሃል ላይ አካውንታችሁን ስታክ ያደረገበት ጊዜ ሞራል ይሆናችሁ፣ ጀጀን ይሆናችሁ፣ መቼም አንረሳችሁ። በቀጣይነት ለአብሮነት ብለን ለእናንተ ብዙ ዋጋ ከፍለናል። እናንተ ለኛ ከፍላችኋል። ሄሎ ወይ አለን በቃ እንኳን አብሮ ደስ አለ። በቃ ቴንክ ዩ ወዳጅ፣ ይሄን ነው ፈልገው እንኳን ደስ አለ። ለኔ ነው እንኳን ደስ አለ መባል ያለበት። እውነት ነው። በጣም ብዙ ሰው ላይቭ ላይ እየሰደቡን ነበር፣ ሌቦች እያሉን ነበርና ያ ነው እኮ ገብቷል። ለዚህ ቀን ስለበቃው እኔ በጣም ደስ ብሎኛል። እንኳን ቶሎ አልቆልኝ ለዚህ ቀን በቅተናል። በጣም ቴንክ ዩ ወድቤ። እንሰራለን። አሁን ቀጣይ ቤት ነው ቀጣይ ወንድም። እሺ ተከታተሉ። ሊድ የመኪናው ጋር ቆይ ሊድ ሞዴል 2024 9ኛው። እሺ መቴው እየተንጎራደደ ነው። መቴ እዩት፣ ንጉሱን ግርማ ሞገሱን እዩት፣ ንጉሱን ግርማ ሞገሱን ነው ብራዘሮቼ። መቴያችን ያለ አለ ንጉሱ አያችሁ። 2500 ሰው ነው ብራዘር የምንፈልገው። 2500 ሰው ነው የምንፈልገው። ሁላችሁም መግባት መቻል አለባችሁ። ሁላችሁም ኮፒ ሊንክ አድርጉ። ለምን የቆረጠ ሰው ጠቅላላ ማየት አለበት። እኔ ብራዘር አሁን ዩቲዩብ ላይ እዚህ 300 ምናምን ሰው አላችሁ። እዚህ ባዮ ላይ ሰብስክራይብ ብታረጉልን ዩቲዩባችንን በቀጥታ እያንዳንዷን ቁጥር እናሳያለን። ለማንኛውም ግን አሁን እኔ በዚህ ስልክ እያንዳንዷን ቁጥር ስቆል ታዩኛላችሁ። ቀርጻታለሁ፣ ከዛ ዩቲዩብ ላይ እንለቀዋለን። ይኸውላችሁ ታያችሁ። እያንዳንዷን ቁጥር ነው የምቀርጸው። እያንዳንዷን ቁጥር ልቀርጽ ነው። ከዛ ዩቲዩብ ላይ እናስተላልፋለን። ይህ የአምባሽ የመኪና ብራዘር እያንዳንዱ ቁጥር እንድታዩ ስለፈለኩ ነው። ይህ ዩቲዩብ ላይ የሚለቀቅ በነገራችን ብራዘሮች እያንዳንዷን ቁጥር እየቀረጽኩ ነው። መኖርና አለመኖሯን ማለት አሁን ቲክቶክ አይወድም። እያንዳንዷን ቁጥር ስታሳዩ ይዘጋል። ለዛ ዩቲዩባችንን ባዮ ላይ ያለ ሰብስክራይብ ብታደርጉልን ቀጥታ እያንዳንዷን ቁጥር እናሳያለን። ግን ላይቭ መክፈት ስላልቻልን አሁን ዩቲዩብ ሰብስክራይብ ብታደርጉ አንዴ ይደርስልናል፣ ይሞላልንና ላይቭ መግባት እንችላለን። ግን
እያንዳንዷን ቁጥር አሁን የምቀጥታትን ዩቲዩብ ላይ ነው የምለቀው። እያንዳንዷን ቁጥር ማለት ነው ቁጥር መኖርና አለመኖሩን ቼክ ታደርጋለህ ማለት ነው። ይሄ ማለት ቪዲዮ ሲደርሳችሁ እያንዳንዱ ቁጥር ካላችሁ ማለት ለዩቲዩብ ነው፣ ዩቲዩብ ላይ የሚለቀቅ ነው። እያንዳንዷን ቁጥር እንድታዩት ስለፈለኩ ነው። አሁን ዩቲዩባችን እዚህ ጋር 300 ምናምን ሰዎች አላችሁ። ባዮ ላይ ዩቲዩብ አለ። ዩቲዩባችንን ሰብስክራይብ ብታደርጉልን መግባት እንችላለን፣ ላይቭ መግባት እንችላለን። ዋው ዋው ዋው! እኔ ከደረሰኝ 4 ሚሊዮን ብር ሸልማለሁ። ይሄን እኮ ከእሑድ በፊት ብነግሪኝ በአንድ እግሬ ቆሜ ጸልይ ነበረ። አልተኛም ነበረ። እያንዳንዱ አሁን የሚቀረጸው ዩቲዩብ ላይ የምንለቀው ነው ብራዘሮች፣ ዩቲዩብ ላይ የምንለቀው ነው። እያንዳንዱ ቁጥር የምንለቀው ማለት ነው እንድታዩት ማለት እያንዳንዱ። አይ ምንም አይነት ቀሪ ቁጥር የለንም። ምንም አይነት በተለይ ቀሪ ቁጥር አለው ብያላችሁ የምጽፉ ሰዎች አሁን ከስር ላይ አጭበርባሪዎች በውስጥ ይጽፉላችኋል። እኛ አለ 40 ቁጥር አለ 50 ቁጥር አለ ምናምን እያሉ ይጽፉላችኋል። እኛ ጋር ግን ምንም አይነት ቁጥር የለም። ምንም አይነት ቁጥር የለም ብራዘሮች፣ እንዳትታለሉ እሺ፣ እንዳትጨበረበሩ። ምንም አይነት ቁጥር የለም። ዋው ዋው ዋው! አራራራራ ቤንያም ምን እንዳለ ታውቃላችሁ? 60 ምናምን የቆረጠው ቤንያም እኔ ከደረሰኝ 4 ሚሊዮን ሸልምሃለሁ። በጣም የሚገርም ነው። ይኸው እየጻፈ ነው። በጣም የሚገርማችሁ 60 ምናምን የቆረጠው 60 ምናምን ወደ 120 ምናምን ሺህ ብር አውጥቶ ነው የቆረጠው። በጣም ሲያበረታታል የነበረ ሰው ነው። ቤኒዬ ቴንክ ዩ። ኦኬ እጣ ቁጥሩን ንገረኝ። የኡስኒያን ነው። የኡስኒያን እጣ ቁጥር ንገረኝ እያለች ነው። የኡስኒያን እጣ ቁጥር ንገራት። እጣ ቁጥር ማየት ይገኛል። ማሳይ ስልክ ቁጥሯን አላውቀውም። ትላንትና ልካላታለች፣ ቴሌግራም ላይ ልካላታለች። እዚህ ስልክ ላይ አንድ ቼክ አለና አንድ ብቻ። ኦኬ ያፑሽን ነው ያፑሽን። እሺ ቁጥሩን አንድ አሳያታ። ቀሪ የለም። ቀሪ ብላችሁ የምጽፉ ሰዎች ቀሪ ምንም አይነት ነገር የለንም። ከውስጥ ቢጽፉላችሁ እኛ አይደለንም። ቀሪ የሚባል ነገር የለም። ስልክ ቁጥር አጥፋል ብራዘር፣ ስልክ ቁጥር ይቅርታ፣ ላይቭ ስለሚዘጋብን ነው። ላጠፋብን ነው። ምንም ማድረግ አልችልም። ኒውት ላደረገው ነው፣ ስልክን ኒውት ላደረገው ነው። ለምን ላይቭ ይዘጋብናል? ስልክ ቁጥር እንዳጽፉብን፣ ስልክ ቁጥር እንዳጽፉ፣ ላይቭ ይዘጋብናል፣ ያቋርጥብናል፣ ላይቭን ያቋርጥብናል። ስልክ ቁጥር እንደው በእግዚአብሔር በፈጣሪ እሱም ብቻ ጠፍ አውቃ አይደለም ግን ሌሎች አውቀውም ይጽፋሉና እንትን የላችሁም እንዴ? ሊንኩ የላችሁም እንዴ? ሊንኩ ወይ ሁላችሁም ቴሌግራም ላይ ሃይ በሉን እንላክላችሁ እንጂ አሁን እዚህ ጋር እያስተካከልን ነው። በጣም ቢዚ ነን። እያንዳንዱን ቁጥር ማየት አንችልም ብራዘሮች። ድራፍቱ ለኛም ይሉኛል። ማን እየጠጣ ያለው ሲያልፍ ነው።
እሺ እሺ ብራዘሮቼ እሺ እሺ ብራዘሮች ይሄን ሴቭ የምታደርጉ ሰዎች ሴቭ አድርጉልን። ይሄን ሰው አሁን ቁጥር ማሳየት አንችልም። በጣም ቢዚ ነን። እንትን ሊንካችን ላይ እዩ። ሊንካችን ላይ ስማችሁ አለ፣ ቁጥራችሁ አለ አይደለ? እዛ ላይ እዩ። እሺ ያቡሽ እሱ ውጭ ሀገር ስለሆነ እሺ እያየን ነው። ይኸው አያችሁ ለማውጣት ይኸውልህ አሁን መከራ እያየን ነውና ወይ እንዳጽፊ እስኒ እንዳጽፊ ያቡሽ የማንም ስልክ እንዳጽፊ አንድ እያዩት ነው እነሱ። እሺ የሴቷን ስም ጻፊ፣ የሴቷን ስም ጻፊልን። አማር የሚለው እሱ አይደለ? እሺ የሴቷን ስም ጻፊልን አንዴ ውስጥ የሴቷን ስም ጻፊልን። ኢልሃም በሚል ኢልሃም ኢልሃም የሚለው ከዛ በአንድ አይነት ስልክ ይመስለኛል ሁለቱም። ስለዚህ ሁለቱንም ትነግረናል። ቁጥር እሺ እሺ ሙኒትዬ ሙኒት ወንድሜ ብራዘር ይኸው እያንዳንዱ ነገር እንድታዩት ሊንኩ እሺ ዳይቭ የት አለ? አንዴ ዳይቭ ላይቭ ይግባና ኑርሴን ዳይቭ ግባ። አንተ ላይ እንትኑ ሊንኩን ማድረግ ትችላለህ። ሊንኩን እንዲያ ሁሉም እንዲያይ ዶሮ ላይ አንተ እንትን ላይ ካለ አስገባ። ዳይቭ አጠገቤ ጋር ስለሌለ ሄሎ እሺ እስሪያ ቆይ ያው እያዩሽ ላይ ነው ወይ አይታወቅም። ያው ላይቭ ላይ ነው ነው። እሺ ወንድሜ አይ መልካም እድል የኔ አባት መልካም እድል። እሺ ዩቲዩባችን ሰብስክራይብ አድርጉ። ብራዘሮቼ እዚህ ጋር 318 ሰው አላችሁ አይደለ? እናንተ ምንም ነገር አይጎዳችሁም ብራዘሮቼ። እንደው ልለምናችሁ ምንም አይጎዳችሁም። እናንተን ግን እዚህ ባዮ ላይ የኛ ዩቲዩብ አለ። እንደው ላይቭ እንድናስተላልፍ እዛ ላይ እያንዳንዱ ቁጥር እንድናሳይ ሰብስክራይብ አድርጉልን። ላይቭ ላይ ባዮ ላይ ዩቲዩባችን አለ። አምባሽ ይላል፣ አምባሽ እቁብ ይላል እና እናንተን ምንም ነገር አይነካ፣ ምንም ነገር ከእናንተ ምንም አይቀነስም እና ሰብስክራይብ አድርጉ። እያንዳንዷን ቁጥር እንደው ብናሳይ ወይ እዚህ ጋር እንትንም ሊንክም አትጻፉ። እሺ ብራዘሮቼ አውቃችሁ አይደለም እና ሊንክም አትጻፉ። ይዘጋል፣ ሊንክም ይዘጋል። እሺ ሊንክም ይዘጋል። ሊንክ አትጻፉ፣ አጥፉልኝ። እሺ የጻፋችሁ አጥፉልኝ። ቆይ እኔ አንድ እሺ ሊንኩን አጥፉልኝ፣ ይዘጋል። ኦኬ ቁጥር ራሳች አሁን ማውጣት እንችል ነበር፣ ግን ሁሉም ቢዚ ናቸው ልጆቼ ይሄን ስራ የሚሰሩት። ግን አልቋል። ምንም አይነት ቁጥር የለንም። አረ ይወስዳል። ንካውና ሊንክ አለ አይደለ? ሊንኩን ተጫኑት። ፕሮፋይሌ ላይ ማለት ፕሮፋይሌ ላይ
ዩቲዩብ እንደሱ አይነት አለ። አይ እንዴ ኮሜንት ከዘጋውማ እስኒ ችግር የለም። ይሁን ሰው የተለያየ ግን ስልክ ቁጥር ብቻ እንዳትጽፉብኝ። ለምን ኒውስ ስለማረጋችሁ ማለት ነው ስለምዘጋው ለዛ እንትን እንዳትሉ። ስሜቱንማ ሰው እስቲ የት ይወጣል ምናምን እንኳን ደስ ያለ ምናምን እኔንም እያላችሁኝ ጨርሰናል። እዚህ ድረስ ደርሰናል። አሁን እዚህ ከቀረው ይኸውላችሁ እያንዳንዱ ቁጥር ይሄ ሁሉ ሰው ነው ቼክ የሚያደርገው። እያንዳንዱ ሰው ይሄ ሁሉ ሰው ነው ቁጥር ቼክ የሚያደርገው። እንግዲህ እኛ 3 ቀን አድርገናል። እኛ ቁጥር 3 ቀን ቼክ አድርገናል። ትዝ ይላችኋል ሳሳያችሁ ቁጥር ቼክ እያደረግን ነው። ኦኬ ይዘጋብኛል። ኮሜንት ይዘጋል እንዴ? አይ ቁጥር ብቻ አትጻፉ። ላይቭ ግባ፣ እኔ ጋር ላይቭ ግባና እንትን ባዮ ላይ እንትን አለ አይደል? ሊንኩ አለ አይደል? ሊንኩን እየገቡ የራሳቸውን ቁጥር ይዩ። ቁጥር እያሉ ስለሆነ ያው እያለቀ ነው። ሌላ ገባ ነው። ይመችሽ። ከመኪናው ጋር ሊንኩን የራሳችሁን ቁጥር ማየት የምፈልገው ዳይቭ ሲራጅ ላይ ሊንኩ አለ። እዛ ላይ አድርጋችሁ ገብታችሁ ቁጥራችሁን ማየት ትችላላችሁ። ነገረሽ አልነገረሽም? አልነገረሽም? ተቀይሯል። 50 እየመጣች 50 የሚገባ ሰብስክራይብ ነገርካት ክያ ልልክላት እና ነገረኝም ምን እነግራታለሁ አለች ላይ ስላለች ስንት ቁጥር በሷ ስም በወንድሟ ኢላም በሚል እንጃ ቁጥር ማለት ታውቃታ ነበር ማጊ ድርጅቷ ማጊ ቲክቶክ ላይ ታረሽ እንዴ ነው ሳው ባለራታች ሳው አዘናዘን አረኝ አጂ አረ ቁጥር የለም ምንም አይነት ቁጥር የለም። ዳይቭ ሲበላቸው ምንም አይነት ቁጥር የለም። ዛሬ እናንተ እኛ ያመሰገንና ባለድል ያሉን መኪናው ብቻ ነው የመጣው። ማግኘት ነሽ ሰላም ነው። ሰላም ደርሶ በአካል ተገናኘን። ላይቭ መብራት ጠፍቶብን ከትናንትና ጀምሮ ዛሬ አሁን ሊመጣው እኔ ተው በጨዋታ መሸጥ ፈልጋለሁ። በጨዋታ መሸጥ ፈልጋለሁ። ተው እንደዚህ አትሽጥ። ግቡ 2000 ሰው መግባት አለበት። 2500 ነው የቆረጠው። 2500 ሰው ነው የቆረጠው። 2500 ሰው መግባት አለበት። ቢያንስ እንኳን 2000 ሰው መግባት አለበት። 2000 ሰው መግባት አለበት። ብራዘር የቆረጠው 2500 ነው። ሼር ይደረጋል። ሼር ይደረጋል። ብራዘሮች ሼር ሼር አድርጉት። ኡዝኒያ እያየሽ ነው። እነዚህ ናቸው ቁጥሮችሽ።
282 እና 380 282 እና 282 እና 380 ከዚህ ቁጥር አጠይቁሽ ቁጥር አጠይቁ። እዚህ ዳይቭ የሚለው ላይ ፕሮፋይል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ብራዘሮች ሌሎቻችሁ ማለት ስራ እየሰራ ስለሆነ እና ሪያክሽናችሁን ቀረጡሽ ሁላችሁ ቤተሰቦች ሪያክሽናችሁን ስራ ቦታ ላይ ሆናችሁ ከቤተሰብ ጋር ሆናችሁ እንዴት እያያችሁ እንደሆነ ቁቡ እንዴት እየተከታተላችሁ እንደሆነ ሁላችሁ ሪያክሽናችሁ ከዛ ትልኩልናላችሁ። ለኛ ቪዲዮ ይጠቅመናል ብራዘሮች። ድንገት ቢወጣለ ያለው ስሜት በጣም የሚገርም ድባብ ነው ቢሆነውና እንፈልገዋለን። የዛ ሰው ይስተላል። ለምን አልገባህም? እዚህ ላይ አንዱላችሁ ለምትወስዱ እስቲ መኪናውን ሲያሳየን መኪናን አሳየኝ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉ። በጣም ብዙ ሰው ካላችሁ ሄዳለሁ፣ መኪናው ጋር ሄዳለሁ። መኪናን አሳየኝ የምትሉ ካላችሁ መኪናን አሳየኝ አንድ ቁጥር ብቻ። እሺ አንድ
ደርሼላቸው ልምጣ መኪናው ጋር ና ኦኬ። አንተ ዝናብ ሊነካባችሁ ነው መሰለኝ። አጮ እንዴ ያው ድማ ልትወጣ እኮ ነው። ምን አስጨዋት አንተ ድምጿን አጥፍታለች። አጮው ማታ አጮው ቁርጧን አውቃለች ማለት ነው። አዎ አዎ ቁርጧን አውቃለች። ዛሬ እጣነች አሁን ልትወጣ ነው። ብራዘሮቼ ሁለተኛ ባጃጅ ነው ደግሞ 600 ሺህ ብር ሁለተኛ ዕጣ። እቻ አንደኛ ዕጣ ነች። አንተ ያለው ሰውዬ መልካም እድል ይሁንላችሁ። መልካም አሁን መስታወቱን እንደ ጎበሳ ብራዘር ይሄ የሚከፈት ነው። ቆርጣ አይደል? የቤቱ በሚቀጥለው ነው። ኦኬ ቤቱን አብሽር ችግር የለም። የምሬን ነው። ቃሌን እጠብቃለሁ። ቀጣይ ከሰኞ ጀምሮ የቤት ነው። ሄሎ አለን ዛሬ በቀደም ይዘንለታል። የመጨረሻው አለን ይኸው እየወጣ ነው። ላይቭ ላይ እያሳየን ነው አይደል? ላይቭ ግባና ተከታተል። መልካም እድል። ኦኬ አይ በቃ ትንሽ ደቂቃ ነው የቀረው። ሊጣል ነው። እሺ አይ ሜቴክ ምንድነው የሚባለው? ሜቴክ ምንድነው ያኛው ነው ወይ? ኦኬ ምንድነው? ኦኬ ያ መኪና እንሰጣለን ብለው ምናምን አይ የሚቀጥለው ቤት ነው። እዚሁ ግቢ ውስጥ የሚወጣ ቤት ነው። ቤቱ ራሱ እንግዲያስ እና አስበዋል። እዚህ መሀል ከተማ ላይ መሀል አይ ገና ነው። ሂሳብ አላወጣንም። ሂሳብ እንናገራለን። ስንት ብር እንደሆነ እናገራለን። አንድ ዕጣ ስንት እንደሆነ እናገራለን። ብራዘሮቼ ሰኞ እንናገራለን። ነገ ማለት ነው። ነገ እንናገራለን። ያለቀ ነው እንግዲህ ይቅርታ አለች መኪና ውስጥ አንዴ እስኪ ያልቅ ነው። እዚሁ አካባቢ ነች። ሌሎችም አሉ እዚሁ ጋር ነው። ያው እንግዲህ አይ እንዲህ አየር ላይ አይታይም፣ ቁጥሩ አይታወቅም። መኪና ያልፈለገ ስንት ነው? እኛ ዶክመንቱን ከሰጠን በኋላ እንነጋገራለን። ብራዘር ዶክመንት ካስረከብ በኋላ እናወራለን። ባጃጁን ብቻ ነው። ባጃጁን ስላልገዛን 600 ሺህ ብር ብለናል። ለባጃጁ 600 ሺህ ብር ብለናል።
ቻርጀርሽ ቶሎ ቶሎ ቪዲዮ ለቀቅ። 10-20 ለቀቅ እንጂ ዛሬ ቀን 10-20 የሚለቀቅበት ቀን እኮ ነው። መቲ ላሳያችሁ። ይዙር እንዴ ወደ መቲ ዙር። ቆይ ወደ መቲ ዙር የሚል ወደ መቲ ዙር ካሜራው ወደ መቲ ዙር የምትሉ አንድ ቁጥር ጻፉ። ወደ መቲ ዙር የምትሉ ካሜራው ወደ መቲ ዙር የምትሉ አንድ ቁጥር ጻፉ። አዎ አንድ ቁጥር በቃ እኔ አንድ ሰው ይይዝ በቃ አይ እሺ ይኸውላችሁ ንጉሱ ቁጭ ብሎ እየተቆጣጠረ ነው ያለውን ነገር እያየ ነው ያለውን ነገር ጠቅላላ እንዴት እየተካሄደ እንደሆነ ገና ይቆጠራል። ሁሉን ነገር እያየን ነው። መልካም እድል ብለናል ለሚደርሳችሁ። እንግዲህ ዛሬ ፌስታል ድግሳችሁን አዘጋጁ። ካሁን መተን እንቀማምሳለን። አይታወቅም፣ ለእኛም ሊደርሰን ይችላል። 17 አለ 17 ተቆርጦለታል። መቲ በጣም ቴንኪው ወዳጆቼ፣ በጣም ወዳጆች የቆረጣችሁልኝ በሙሉ እና ማጊ ጥበብ ደግሞ ማጊ ጥበብ ይኸውላችሁ፣ ማጊ ጥበብ የብዙ አርቲስቶችን ኢትዮጵያ ውስጥ የብዙ አርቲስቶችን የጥበብ ልብሶች የባህል ልብሶች የምትሰራ እሷ ናት። ኢትዮጵያ ውስጥ አሉ የሚባሉ ማለት ማጊ ጥበብ የምትባለው ሰዓት ሁላችሁም ማጊ ጥበብ ጋር ልብስ ማሰራት ትችላላችሁ። ማጊ ጥበብ ማለት የኔ የቲክቶክ አዋርድ ላይ ልብስ የሰራችልኝ ስፖንሰር ያደረገችኝ ማጊ ጥበብ ዲዛይንስ ማጊ ጥበብ እንግዲህ አይታችሁት ከሆነ ጽድት ያለ ልብስ ነው የምትሰራው። ደውሉ ማጊ ጥበብ እያላችሁ ሰርች አድርጉ። ማጊ ጥበብ ትለያለች። እንዲህ ብቻ አይታ አይወደም እንዲህ አይታ ተከሻል ምናምን አንዴ አየች አይደል? በቃ ሳይዝ ተሰፍቷል። በቃ አንዴ ብቻ እንዲከታየ ሳይዝ በቃ ተለይቷል። ማጊ ጥበብ አከብራችኋለን። ትለያለች። በጣም ማኪ ነው እግዚአብሔር ያክብርልን። ባለ 60 ምናምን እጣው ነው ቤሪ ባለ 60 4 ሚሊዮን ላንተ ነው ሰጣው ይቆን ቤሪ እኮ ምን አይነት ሰው ነው ቢኒያም ግን ምን አይነት ሰው ነው? ናፍጣ ተሞልቷል። ፉል ነው ብራዘር፣ ፉል ነው። ምንም ነገር እንዳያሳስብ ፉል ነው ብለው ትንሽ አትረጋጋም? በዚህ ሰዓት ናፍጣ ጠይቃለህ? ቤንዚን ነው ብለው ደግሞ ቤንዚን። ኧረ ችግር የለውም አባቴ። ኦኬ ትንሽ ይቀነስ፣ ሙዚቃው ትንሽ ቲቪ አታሳዩ ይዘጋል። እሺ በጣም ቴንኪው በጣም ቲክቶክ እኮ መከራ በላ ነው እኮ እንደዚህ ነው። ጌታ ላይ ደግሞ ዩቲዩብ ላይ ምናምን እያንዳንዱ ቁጥር ደግሞ ዛሬ ቼክ አለ ጌታ እያንዳንዱ ዩቲዩብ ላይ እንደምንለቀው ስለሆነ እያንዳንዱ ዩቲዩብ ላይ ስለምንለቀው
ትንሽ ይገባ ጄሪ አሁን ይሄ ስላለቀ አሉ አባት የቆረጡ አሉ የቆረጡ እዛ ጋ ያስተካከሉ የሚያሉ ምንጭ የሚለው ምንጭ የሚል ላይቭ ላይ ታብታብ ኪያ ደግሞ የሚል አላየሽም? እዛ በዛ ነው ያለች። እቺኛው ደግሞ ባለቤቴ ኮሌጅ ያለች ፋሲካዬ። ሰዓት ያው መብራት አሁን የመጣብን መብራት የለንም ነበረ ከትላንትና ጀምሮ እና ስልኮቻችንን ቻርጅ ባለማድረጋችን ነው ይሄን ቁጥር ያላስተካከል ነው። ግን አሁን ያው ትላልቅ ፓወር ባንክ ገዝተን አሁን መብራት መጥቶልናል። ምንም ችግር የለውም። ገባ በሉ ሁላችሁም። ቴሌቪዥን አላሳየም። እሺ ያው ዘፈን ችግር የለውም። እንዲሰሙ ስለፈለገው ነው። ችግር የለውም። በቃ እሺ ይኸውላችሁ አያችሁ እንትን እኮ ነው ብራዘሮቼ፣ እኛ አስተካክለን ምናምን እንትን ማለት እንችላለን። ግን እችንም ስለፈለኳት ነው። እችን ምንድነው ምንድነው ይባላል? እችን እንትን ስለፈለኳት ነው። በቃ እንደዚህ እያንዳንዱ ሲቆጠር እያንዳንዱ ያለው ድባቡ ስለፈለኩት ነው ብራዘሮቼ። እሺ እንትን ብቻ አይደለም እችን ነገር ፈልጊያት ነው። ኦኬ ቲቪ ስለሚዘጋ እንደዚህ ላድርግላችሁ። እችንም ነገር ስለፈለኳት ነው። አጭት ልትወጣ ነው እንደወደቀች ቦታውን የፈለጋችሁ ሰዎች ደውሉልኝ በስልክ 0922287949 እዚህ አዲስ አበባ ያላችሁ ሰዎች ቦታው ጋር መምጣት የምትችሉ ከሆናችሁ ጎፋ አካባቢ ጎፋ ያላችሁ ሰዎች ካላችሁ ደውሉልኝ። ይሄው እያለቀ ነው ቁጥር እያለቀ ነው ብራዘሮቼ። ይሄው እያለቀ ነው። እስከዚህ ድረስ ተደርድሯል። ይሄ ነው የቀረው። አያችሁ
እነዚህ ናቸው የቀሩት። ይኸው እችን ድባብ ስለፈለኳት ነው እኔም ፈልጊያት ነው ብራዘሮቼ። እችን ድባብ አደራደሩን እያንዳንዷን ነገር ፈልጊያት ነው። ሄሎ አለን አለን። ይኸው እየተጣለ ነው እንትን ላይ ላይቭ ላይ ግባ። ላይቭ ላይ ቲክቶክ ላይ አይ በመታፈሪያ ሰው በእኔ አምባሽ። እሺ እሺ ወንድሜ እሺ እሺ። ለሁላችሁ መልካም እድል። ችግር የለም ኧረ ችግር የለም ብራዘር፣ ቁጭ በል እዛ ቁጭ በል ችግር የለም። እንዲያውም ቁጭ በል። ምንድነው ግን እንደዛ? የመኪና ቁም የመኪና ቁም መኪና ያቺ መኪና እያት ቁም በ2000 ብር ልትወጣ ነው እጣ። ኦኬ ዛሬው ነው። አሁን ዛሬው አልቋል ሁሉ ነገር ጊዜ ያለ ማለት ነው። ሁሉ ጊዜ ያለ። አሁን ደግሞ ቀጣይ ቤት ነው እዚሁ ግቢ ላይ ማለት አሁን በ2000 ብር ነው ይሄ እየወጣ ያለ። ያ መኪና አንደኛ እጣ ነው፣ ሁለተኛ እጣ ደግሞ ባጃጅ ነው። አረ 2500 አይደለም፣ እኛ 2000 ብር ነው ብራዘር የጨረስነው። በ2000 ብር ነው 2500 አላስቆረጥን። ታፕ ኮምፕሊት ብራዘሮች ኮምፕሊት አድርጉልን። እችን ድባብ ስለፈለኳት ነው፣ ጭንቀቷን ስለፈለኳት ነው ብራዘሮች፣ ጭንቀቷን። አረ ምንድነው አይወጣም ወይ? አረ ምንድነው አይወጣም ወይ? ሄሎ ቁጥር መሳሳት ስለሌለብን ነው። ቁጥር መሳሳት
ይኸውላችሁ በነገራችን ላይ በጣም የሚገርማችሁ ነገር እኔ ቁርስ አልበላሁም። ወደዚህ ስል ማለት ነው ቁጥር ቼክ ማድረጊያ ጠፍቷል። ቁጥር ቼክ ማድረጊያ ጠፍቷል እያላችሁኝ ነው። ቁጥር ቼክ አዎ እንዴ ይኸውላችሁ እሺ እታያለሁ እኔ ይኸው ሊንካችን ይሄ ነው። ይኸው ሊንካችን ይሄ ነው። ከዛ ስንት ቁጥር ቼክ ላል ለምሳሌ አንድ ቁጥር ይኸው አንድ ቁጥር ጻፍኩኝ። ከዛ ቼክ ይኸው አንድ ቁጥር አይታይም ሀና ይላል። ስልኩ ቁጥሯ ይኸው ከፍላለች ይኸው። ስለዚህ ሊንኩ ከሌላችሁ ሊንኩ የለንም በሉ እንጂ ቁጥር ቼክ ማድረጊያው የለም ማለት ነው። ይኸው ሊንኩ ካላችሁ ቼክ ማድረጊያው አለ። ቼክ ያደርጋል ብራዘሮቼ ቼክ ያደርጋል ይታያል። ስለዚህ አሁን ቁጥር ቼክ ስለማላደርግ ነው። ዳይቭ አንዴ ላይቭ እኔ ጋር ግባና ዝም ብለህ ተቀመጥ አንተ። ከዛ እነሱ ምናልባት ሊንኩ ከሌላቸው አንተ ፕሮፋይል ላይ አለ አይደል? አንተ ፕሮፋይል ላይ የነኩ ይግቡ። ግባ ና ጥራኝ። አሁን ይኸውላችሁ ሊንኩ ከሌላችሁ ዳይቭ የሚለው እንትን ኒውት አድርገው በቃ ዳይቭ የሚለው እዚህ ፕሮፋይል ላይ ሊንክ አለ ብራዘሮቼ። ሊንኩን እንደዚህ አይነት ነው ሊንኩ ይኸውላችሁ እችኛዋ ሊንክ ከዛ እችን ትነኳታላችሁ። ከዛ እንደዚህ ይመጣላችኋል። ከዛ የምትፈልጉትን ቁጥር አስገቡ የሚላል እዚህ ጋር ቁጥር አስገቡ ስነኩት እዚህ ጋር የቁጥር ኪቦርድ ይመጣላችኋል አይደለ? ከዛ ለምሳሌ ይሄ ቁጥር 9 ቁጥር ቼክ ላድርግ። ከዛ ቼክ የሚል በጥቁር አለ ቼክ ታደርጉታላችሁ። ከዛ ስሙ አልመጣም ከፍሏል አልመጣም ስልክ ቁጥሩ አልመጣም እንደዚህ ቼክ አድርጉ የራሳችሁ ሁላችሁም ማለት ነው እንጂ የእናንተ ቁጥር ቼክ ማድረግ አሁን አንችልም ብራዘር። ይሄን ራሱ ቆየ እያለን ነው። ሄሎ አቤት አለን ይኸው ላይቭ ላይ አትከታተልም? ላይቭ ላይ ነን እኛ። በቃ አልተመጣም ገና ይመጣል። እሺ ስለዚህ ቁጥራችሁን እነዛ ቼክ አድርጉ ብራዘሮቼ። ቁጥር የጠፋበት ቁጥር መጥፋት አልነበረበትም። አሁን ማየት እንችላለን፣ ግን እኛ አሁን ሁሉም እንደምታየው ታያችሁ ቢዚ ነው። ቁጥር ቼክ እያደረጉ ነው። አይዋሽም እንዴ? ሲስተሙ ነው አይዋሽም። ስለዚህ እኔ አሁን እንደዚህ ማሳየት ምናምን አልችልም ስለሚዘጋብኝ ማለት ነው። እናንተ ግን ዳይቭ ሲራጅ የሚለው ፕሮፋይል ላይ ሊንኩ አለ። ሊንኩ ላይ ገብታችሁ ያዝ አድርጉ ብራዘሮቼ፣ ሊንኩ ስላለ ማለት ነው። ምኑ ነው የማይዋሸው? ቁጥርን ቼክ አድርግ ብራዘር። ግባና ሊንኩ ላይ ቁጥር አለ የለም፣ የኔ ቁጥር አለ የሚለው ቼክ አድርግ። ቁጥር ከሌለ ግን እኛን ጠይቀን። እንዴ ይቆጠራ እየተቆጠረ እኮ ነው። ችግር የግቢውን ስም መስፍኔ ደውልልኝ በስልኬ ደውልልኝ።
ሽማግሌዎች የሃይማኖት አባቶች እንዳሉ አሉ። ታዋቂ ሰዎች፣ አርቲስቶች ቆይተናል። ሽማግሌዎች ግቢው እኛ ያለንበት ግቢ 2 ቀን ሙሉ መብራት የለም ነበርና ከቅዳሜ ጀምሮ መብራት የለም እና ስልካችን ሁሉ ዘግቶ ግራ ገብቶ ነበረ። አሁን መብራት ራሱ የመጣው አሁን ነው። ይኸውላችሁ እኔ እንኳን አሁን እንትን ባያችሁ ፓወር ባንክ ሰክቼ ነው ስልካችን ቻርጅ አለ እና በምን እናስተላልፍ? ልክ 8 ሰዓት ሲል ነው ላይቭ ላይ ሁሉ የገባ ነው። ከዛ በፊት ነበር እቅዳችን እያንዳንዱን እንቅስቃሴ እናሳያለን ብለን ማለት ነው። ከዛ በፊት ነበረ ሲደረደሩ ሁሉ ነው እኛ ማሳየት የፈለግነው። ግን ሰው ታፕታፕ ኮፒ ሊንክ አድርጎ ቢያንስ የቆረጡ ሰዎች 2500 ሰው ነው የቆረጠው። 2500 መኖር አለባቸው። ቶሎ ሌላው ደርድሩ ከፍተ እኮ ነው እያሳየን ነው። እያንዳንዱ ነገር እያሳየን ነው። እያንዳንዱ ነገር ድቡ ሰላም እንጂ ምንም ሰላም ነው። የሃይማኖት አባቶች አሉ፣ ታዋቂ አርቲስቶች አሉ፣ የሀገር ሽማግሌዎች አሉ። ሁሉም ቦታቸውን ይዘዋል። እኛ እዚህ ጋር ኦርደር እያደረገን ነው። ጠንቀቅ ብለን ቁጥሩ ከጨረስን ወዲህ የሃይማኖት አባቶች፣ ታዋቂ አርቲስቶች አሉ፣ ይገባሉ። ሁሉንም ታያቸዋለህ። ሰርፕራይዝ ነው ለእናንተ ነው። ይመጣሉ፣ ቁጥሩን ይረከቡና ከዛ ሸዋ
እናደርጋለን። ይታገሱ፣ እናሰራለን። ገና እኮ ነው ብራዘሮች፣ ገና እኮ ነው። ቁጥር እኮ አላሳየንም ገና። አሁን ድባቡን ነው እያያችሁ ያላችሁት ድባቡን ነው ብራዘሮች። እያንዳንዱ እያያችሁ ያለው ድባቡን ነው። ቁጥር እየተደረደረ ነው። ልክ ቁጥር ተደርድሮ እንዳለቀ እያንዳንዱ ነገር ሽማግሌዎች ይገባሉ። ገና ሽማግሌዎች እያንዳንዱ ቁጥር ያሉ። ሄሎ፣ አቤት አለን። አልወጣም። ላይቭ ላይ ነው። አዎ ግባ። ላይቭ ላይ ነው። እናውጣ ነው። ሄሎ ወይ ይቀርታ። አንተ ስልክ ቁጥር ነው እንትን ያልከው። አይ ጠፍቶብህ ነው። እኛ በስልክ ቁጥር እናወጣለን። አንዴ ይጨርሰውና ስንት ቁጥር እንዲያዝ በስልክ ቁጥርህ እናገኘዋለን። ግን አሁን ስራ ላይ ናቸው። እሺ፣ ችግር የለም። ስምህን ስላለ ችግር የለም። እሺ ወንድሜ። ሄሎ። አቤት። እና እንዴት ላድርግ ብራዘር? ስልክ ቁጥር ጠፋ ነው። ኦኬ፣ ዝም እስኪ አበባ ስጠኝ። አበባ ምናምን ላክልኝ እስኪ። ምናልባት እስኪ የሆነ ጊፍት ካለ ጊፍት አይ እሺ፣ እያፈጠኑት ነው። ቶሎ በሉ። እሺ፣ አይወድቅም። ላይቭ እንዳይዘጋብኝ ነው ዝም ብዬ እንደዚህ ሃይላይት ላሳያቸው። አይ ቁጥሮችን አላሳይም፣ አየር ላይ ነው። ምን ላይቡን ነው? ኦኬ፣ እሺ። እዚህ ጋር አስቀምጥና አምባሽ ቲክቶክ ላይ በቲክቶክ ነው አምባሽ። ሄሎ ወይ አለን አሁንም አንችልማ ብራዘርዬ፣ ምን ላድርግ? አሁን ሁሉም እንዳያቸው ነው፣ በጣም ቢዚ ናቸው እና እሺ በቃ አንዴ ወይ እንትን ይሆናል አሁን ጊዜ። እሺ ወይ አንዴ ትነግረኛለህ። እንትን በል እሺ፣ ችግር የለም። ደውልልኝ።
ነገም ሲወጣ በሱ ነው። ብራዘር እኛ በጣም በጥንቃቄ ነው የምንሰራው። በወከባ ምናምን ዝም ብለህ ምናምን ብትብትና ወዲያው እንደዛ ነገር የለም። እኛ እሑድን የመረጥነው ሰው ስራ የለውም በሚል ነው። ሽማግሌዎችም እሑድን የመረጡት እንድንረጋጋ ነው። ሰው ተረጋግቶ እንዲያይ እኛም ተረጋግተን እንድንሰራ ነው እንጂ ወዲያው እንደዚህ ምናምን እንደዛ አይነት ነገሮች መስራት አንፈልግም። ያው የምትቆዩ እንትን የምትሉ ሰዎች ካላችሁ ቆየ ብን የምትሉ ሰዎች ካላችሁ እንግዲህ ዛሬ እሑድ ነው ብለን ነው ይሄ እንትን እያደረግን ያለ ነው። እያንዳንዷን ነገር እንድታዩ ስለፈለግን ነው። እንግዲህ ከይቅርታ ጋር ታገሱን። ቴንክ ዩ። እንደዚህ ያያችሁ እኛ ለእናንተ ነው። እኛ ችግር የለብንም እኮ ገብቷችሁ። እኛ አልቆረጥንም ምናምን ነካ አድርገን ምናምን ማውጣት ይቻላል። ግን እኛ እንደዛ አልፈለግንም። ቀጣይ ከእናንተ ጋር አብረን መቀጠል ስለምንፈልግ ነገ ይሄ ብቻ አይደለም ስራችን፣ ነገም ተነገ ወዲያም አለ እና እያንዳንዱን ነገር እንድታዩ ምናምን በመፈለግ ነው እንጂ ነካ ምናምን የሆነ ጠዋት ደርድረን ጨርሰን ከዛ ወጣ በቃ ማለት እንችላለን። ግን እያንዳንዷን ሂደት እንድታዩ ስለምንፈልግ ነው። ጨረሰ? አለቀ። ያ ቁጥር ወደዚህ አለቀ። በቃ አብሽር እያለቀ ነው። ስለዚህ ልክ ሲያልቅ በዩቲዩብ ደግሞ ዩቲዩብ ላይ የሚለቀቅ ሙሉ ቁጥሮቹ ማለት እያንዳንዱ ሰው ቁጥሩን ቼክ እንዲያደርግ ማለት ነው። እሱን ደግሞ እንቀርጻለን። የትም አንሄድም መኪናችን ሳንወስዳ። እንደዚህ አይነት ሰዎች በቃ እኔ በጣም ደስተኛ ቤተሰቦቼ በጣም ያኛው ይምጣ። እንደዚህ አንዴ ከገጠማችሁ በኋላ ዩቲዩብ ላይ የሚታየው በሙሉ እያንዳንዱ ቁጥር ነው የሚተላለፈው። እያንዳንዱ ቁጥር እንቀርጻታለን። በቃ አንዴ ይታሙት ይጨርሱ። እና ሌሎቻችሁ alcohol baru itu. Hello. Abet.
አዎ ያው ላይቭ ላይ ገባ ሊወጣ ነው በቃ የለም ምንም ነገር የለም እሺ አይ ኖ ብራዝ አንተም እዚህ ነው ማየት አለባችሁ አወጣጣችንን ይሁን ጥራቸው እዛ ያሉትም ሰዎች ይምጡ ሽማግሌዎች ይመጣሉ ሁሉም ያው ጥራቸው ጓደኞች እዚህ ነው ይው አንዴ አሁን በነገራችን ላይ ቤተሰቦቼ ምን አደርጋለሁ መሰላችሁ አሁን ወጥቼ አንድ አቅመ ደካማ እፈልጋለሁ ብራዘሮቼ አቅመ ደካማ እፈልጋለሁ የሚያወጣ ሰው አቅመ ደካማ ሰው እፈልጋለሁ አቅመ ደካማ እፈልጋለሁ ይወጣለት ሰው የቻለው እነዛን ሰዎች ይረዳል የቻለው እነዛን ሰው ይረዳል ያስማማቸዋል ማሰሪያ አይናቸው መታሰር አለበት ያስማማቸዋል ብራዘሮቼ ያስማማቸዋል አቅመ ደካማ ልፈልግ ወጥቼ መንገድ ላይ ቁጭ ያለ የሚለምንም ሰው እንደዚህ አይነት ነገር ስለዚህ እነሱ እስከሚያስተካክሉት በቃ ያስማማናል እኔ አቅመ ደካማ ልፈልግ ነው አዴራ ጨርሰናል ገቡና እኔ አሁን ምን እያልኳቸው እዚህ ላይ ለሰዎቹ አንድ አቅመ ደካማ ዝም ብዬ ልፈልግ ነው የኔ ቢጤ ምናምን ማለት እነዛ ሰዎች ናቸው የሚያወጡት ለነዛ ሰው የሆነ ይወጣለት ሰው የቻለውን ያቅሙ እንዲሰጥ ስለዚህ ናና አይ እነዚህ መስልኝ አይ እነዚህ ቤተሰብ አላቸው ሁላችሁም ሼር እያደረጋችሁ ይሁን እድለኛው አቅመ ደካማ እንፈልግ የታ እንዴ እየዞር እድሉን እንደ እድል ናስ የሚረዳ አንድ ነገር ልንገር ልጅ እቺ ህፃን ልጅ ታያታለህ የዚህ ልጅ ስራው ልጅ ይሄ እየሰራ ነው እየሰራ ነው ቆይ ሌላ በጣም እንትን አቅመ ደካማ እንዲህ ቁጭ ብላ ለምን ልጆቹ ማስቲካ በመሸጥ ነው እስቲ ካገኘና ያቺ ልጅ አለች እንዴ አንተ አቅመ ደካማ እዛ ጋር ቁጭ ብላ ብትለምን የነበረች አለች እሺ ማንም የለም እሺ ወደዚህ ደግሞ እንሂድ ብራዘሮቼ እድለኛ እየተፈለገ ነው ማን ይወድ ማልገባበት የለም ብራዘር እድለኛው አቅመ ደካማ ነው የሚፈልገው ሄሎ ወይ አለን ላይቭ ተከታተል ላይቭ አሁን እየወጣ ነው እኔ አቅመ ደካማ ሰው እየፈለኩ ነው የሚያወጣ ሰው ሰፈር ውስጥ አቅመ ደካማ መንገድ ላይ የተቀመጠ የሚሆን ምንም ይሁን ብቻ አቅመ ደካማ የቻላችሁትን መርዳት ከቻላችሁ በፍላጎት ማለት አልቋል አምባሽ በሚል አልወጣም አሁን ልናወጣ ነው ግባ ላይቭ ላይ እያልኩ ነው ብራዘር እሺ እንግዲህ እየፈለኩ ነው ብራዘሮቼ እየፈለኩ ነው ዛሬ ማን ይሆን ዛሬ እንግዲህ አቅመ ደካማው ማን ናት የምትረዳው ማን ነች የምትታገዘው ማን ነች ኦኬ ወደዛ ጋር አለ እያሉኝ ነው አገኛችሁ የለም እሺ እዛ ጋር አለ እያሉኝ ነው
እዛ ጋር አለ እያሉኝ ነው። እዛ ጋር አለ እያሉኝ ነው። ያው መስራት የሚችል ምናምን አይደለም ብራዘሮች አይደለ የምናደርገው ግን እናት አባት እንደ ሸምገል ያሉ ሰዎች ምናምን ቢሆኑ እኔ ደስ ይለኛል። እናንተ ምን ትላላችሁ? እንደዛ ይሻላል ካላችሁ አንዳንድ ቁጥር ጻፉ። አግኝተህ ነው ራምቦ አግኝተህ ነው ብራዘር? አታገኝም ነው እንዴ? እኔ እኮ ያገኘ መሰለኝ። አይ ወደዛ አካባቢ እዛ ጋር አካባቢ በጣም ብዙ ጊዜ የምትቀመጥ ሴት ነበረች። ልጅ ይዛ የምትቀመጥ ነበር። እሺ ወደዛ እንሂድ። ለማንኛውም መትዬ አቅመ ደካማ እየፈለኩ ነው እጣውን የሚያወጣ አልቋል ሁሉ ነገር። አንተ እዛ ሁን። አቅመ ደካማ ማለት እየለመኑ የሚተዳደሩ በተለይ እናቶች ቢሆኑ ገብተዋል። ምንም የሌላቸው ማለት ነው። ጧሪ ቀባሪ የሌላቸው ማለት ነው። እየለመኑ በቃ ቁጭ ብለው የሚለምኑ አይ የትም አካባቢውን ብቻ እኛ ቁጭ ብሎ ያገኘ ሰው ነው። እዛ ጋር እስኪ ልሞክር። እሺ ደውልልኝ ካገኛችሁ። እስቲ ብራዘሮቼ እየሄድኩ ነው፣ እየፈለኩ ነው። አቅመ ደካማ ሰው እስቲ በነገራችን ላይ ሁላችሁም ዩቲዩባችንን ሰብስክራይብ ብታደርጉ በጣም ደስ ይለኝ ነበረ። ብራዘር ደስ ይለኝ ነበረ። እሺ ወጥቻለሁ። እኔ እንግዲህ እየዞርኩ ነው። ሊስትሮች ምናምን ያው ሊስትሮ እየሰሩ ስለሆነ ካላገኘ እንደዚህ አይነት ሙከራዎችን እንሞክራለን። ግን ሊስትሮ እየሰሩ ስለሆነ ማዘር እንዴት ኖት? ሰላም ኖት? እጣ ያወጡልናል። እቁብ የመኪና እቁብ እንትናችሁን ዞር ያልኩት ያወጡልናል። ግን አሁን እኔ መኪና እቁብ እዛ ጋር ልናወጣ ነበርና እስቲ አቅመ ደካማ ሰው እየፈለኩ ነው። ቢያንስ አንደኛ እጣ ካወጡልን የሆነ ቢያንስ 5000 ብር እናንተ የቻላችሁን ትረዱኝላችሁ ብዬ እሺ ብለውኝ እየፈለኩ ነው። እኔ ደግሞ አሁን ልጆቼ ቤት ተሰብስበው ይኸው ቡና አፍልቼ እየጠበቁኝ ነው። እሺ እናቴ እንግዲህ እሳቸው እንግዲህ አልችልም አሉኝ። እሺ ሌላ ፈልጋለሁ። እንዴት ነው አለን? እዛ ጋ ይታየኛል ብራዘሮቼ፣ እዛ ጋ ይታዩኛል። የተቀመጡ ይታዩኛል። ምንም በቃ አለቀ ብራዘሮች። አንድ ሰው ብቻ ላገኝ ብዬ ነው። አንድ ሰው ብቻ ምን ይታወቃል? የሆነ ሰው ብንረዳ ብዬ ነው። በልጁ አጋጣሚ የሆነ ሰው አንድ ሰው ብንረዳ ለምን 1 ብር አይሆንም? ገብቷችኋል? ይወጣለት ሰው ደስ ይለዋል አይደለ? ሲወጣለት የሆነ ነገር ቢያረግ በሚል ነው። ምንም አይጎዳም አይደለ? ምንም አይጎዳም። ለምን ይሄን የሚያክል መኪና ሸልም ነው ወይ? አይው እዚህ ጋር አግኝቻለሁ። ሰዎች ይታዩኛል ከሩቅ ኦኬ። የሰፈር ሰው በቃ አንድ ሰው ላንጣ። አንድ ማለት እንትን መሆን አለበት። አሁን ላይቭ ላይ ነኝ። መስራት የማይችሉ ሰዎች ነው መሆን ያለባቸው። ኦኬ ረድቻለሁ። በቃ እሺ፣ አንድ እሷን ያዛት። እዚህ ጋር 2 ሰው ቁጭ ብለው እየለመኑ አግኝቻለሁ። እነዚህ 2ቱን ይዣቸው እመጣለሁ። እሺ ቤተሰቦቼ፣ እነዚህ 2 ሰዎች አግኝቻለሁ። እዚህ ጋር 2 ሰዎች አግኝቻለሁ። ሰላም ነው ቤተሰቦቼ? እንዴት ናችሁ? ሁሉ ሰላም? እቁብ ነበረኝ፣ የመኪና እቁብ ነበረኝ። አሁን ነው የሚወጣው።
እጣውን ታወጡልናላችሁ። እጣውን አንደኛ እጣ መኪና ነው። ሁለተኛ እጣ 600 ሺህ ብር ነው እና የወጣለት ሰዎች ለእናንተ የሆነ ነገር እንዲያደርግ አደርጋለሁ። ይመቻችኋል? መኪናው እዛ ጋር ነው ያለው። ትፈልጋላችሁ? ተከተሉኝ። ካልፈለጋችሁ ችግር የለም። እሺ አይ ካልፈለጋችሁ ችግር የለም። አስገድደን አይደለም፣ ከፈለጋችሁ ነው። እዚህ ጋር ውሰዳቸው እያለኝ ነው። በጣም ብዙ ሰው እየተከታተለው ላይቭ ላይ ውሰዳቸው እያሉ ነው። እሺ ቤተሰቦቼ ያው አግኝቻለሁ። ሁለት ሰው አግኝቻለሁ። እዛ ጋር አንድ ሰው ተገኝቷል ብለውኛል። አገኘ እሺ አገኘ ቶሎ ወይ አገኘ አግኝቻለሁ። እዚህ ጋር ሁለት ሰው አግኝቻለሁ። እዛ ጋር ሽማግሌዎቹ አንድ ሰው ተገኝቷል እያሉኝ ነው። አግኝቷል። እሺ በቃ ካገኘና ና በቃ እሺ ቶሎ ብራዘሮቼ አሁን ኮፒ ሊንክ አድርጉልን። ታፕታፕ ኮፒ ሊንክ አድርጉልን። በደም ከወጣልኝ 100 ሺህ ብር አቤት በጣም ደስ ይላል። እንደዚህ አይነት እንትኖች ደግሞ በጣም ደስ ይላሉ። እኔ ከወጣልኝ እሳቸው ካወጡልኝ 100 ሺህ ብር አሁን ወደ ቦታው እየሄድኩ ነው። 50 ሺህ ብር እኔ 50 ሺህ ብር በጣም ደስ ይላል። እኔ 50 ሺህ ብር በጣም ደስ ይላል። ይኸው እያመጣኋቸው ነው ብራዘሮቼ። ቶሎ በሉ፣ ሰዓት ስለሌለ ቶሎ በሉልን። ምን አልከኝ? ምን አልከኝ? ምንም ና ከጨረስክ ና። እኛ ጨርሰናል። እያቸው እየመጣው ነው። አየ እሺ 50 ሺህ ብር እኔ 50 ሺህ ብር ሰጣለሁ። እኔ 60 ሺህ ብር ሰጣለሁ። 150 ሺህ ብር ሰጣለሁ። ከወጣልኝ 100 አቤት 50 ኖ ምነው ትታችሁት ነው? በቃ ብራዘሮች አልፈለጉም። ለሌላ ሰው በቃ አልፈለጉም። እኔ ሞክሬያለሁ ብራዘሮቼ፣ ሞክሬያለሁ እኔ በቃ አልፈልግም አሉ። አንፈልግም አሉ። እናንተ እዚህ ጋር 100 ሺህ 150 ሺህ እያላችሁ ነው። ለሌላ ሰው እናደርገዋለን። ና እጣ ታወጣለህ። ብራዘሮች ይኸው ሊስትሮ ና እነሱ አልፈልግም ብለዋል። እድል ነው። ና ቶሎ በል። እድል ነው ብራዘር። በቃ ጀግና እያሉ ነው። ግባ። ይሄ ሊስትሮ ወደ ዘመናዊ ነገር እንቀይርለታለን። ይሄ ሊስትሮ ተዋቸው፣ ትቻቸዋለሁ። በቃ አምጣው። እንደውም ይሄ ሊስትሮ ወጣት ነው። በጣም ትክክል አምባሽ፣ ትክክል ወጣት። በቃ ሰርቶ እንዲጦ እሺ በቃ ይሄ ሊስትሮ እንቀይርለታለን። ህይወቱ መቀየር አለበት ብራዘሮቼ። የዚህ ሊስትሮ በነገራችን ሪከርድ አድርጉት። የዚህ ሊስትሮ ህይወቱ መቀየር አለበት። ይቀየር በቃ ብራዘር። ይሄ ሊስትሮ ህይወቱ ሊቀየር ነው። ብራዘሮቼ ና አባቴ እንኳን ደህና መጣ። በቃ ቻንሱ ነው። ና ከወላይታ ነው የመጣው። አበበ ህይወቱን ልንቀይረው ነው። ለባለ ዕድለኛውም ለአንተም መልካም ቀን ይችላል። ህይወት የምትቀየርበት ሊሆን ይችላል። አለፍን ቤቱን አለፍን። መትዬ ሽማግሌዎች ይዤ መጥቼ ነበር። አንፈልግም አሉ። ና የዚህን ህይወት እንቀይራለን። የዚህ ሊስትሮን ህይወት እንቀይራለን። እዚህ ጋር 100 ሺህ ብር፣ 50 ሺህ ብር፣ 150 ሺህ ብር፣ 60 ሺህ ብር እያሉ ነው። ህይወቱ ይቀየራል። ና አንደኛ ለዚህ አየህ፣ አንድ ሰው አግኝተናል። አንደኛ ዕጣ እኚህ ናቸው የሚያወጡልን። ሁለተኛ ዕጣ ይሄ ሊስትሮ ነው የሚያወጣልን። የዚህን የሊስትሮ 600 ሺህ ብሩን ይሄን የሚያወጣልን። ህይወቱን እንቀይራለን ማለት ነው።
ወጣት ነው፣ ህፃን ልጅ ነው። ማገዝ እናት አባቱ ማገዝ የሚችል ነው። ወጣለት ሰው በፈቃደኝነት የዚህ ሊስትሮ ህይወት ይገባል። እሺ አሁን እናንተ ሁላችሁ ሽማግሌዎች ግቡና ቁጥሩ እያንዳንዱ ቼክ አድርጉልን። እኔም ልቅረጽ። ልብስ ይሄ ሰዓትን አውጥ። እሺ አለቃ ምን ቀረ? ምንም ነው አይ እሳቸው ልብሳቸውን እንትን እንዲያደርጉ እናደርጋለን።